የአሜሪካና የኢራን የተኩስ አቁም ስምምነት ገና ካሁኑ የመፍረስ አደጋ ተጋርጦበታል። ገና ካሁኑ ጋይሶች 2 ቀን ነው 3 ቀን የሆነው እኮ የተኩስ አቁም ስምምነት እንደተደረገ የተነገረው እና ገና ካሁኑ ለመፍረስ ጫፍ ተቃርቧል። ይቻለም ግን በጣም ነው የምትገርመኝ። 2 ቀን እንኳን በሰላም መኖር አንችልም በቃ ማለት ነው። ምን እንደተፈጠረ በደንብ አድርጌ ልንገራችሁ። አሜሪካ ኢራንን ተወቃሽ እያደረገች ትገኛለች። የሰላም ስምምነቱን ወይም የተኩስ አቁም ስምምነቱን ያደረጉበትን እንትሮችን እየጣሰች ነው በማለት አሜሪካ ኢራንን ተወቃሽ እያደረገች ትገኛለች። የስትሬት ኦፍ ሆርሙዝን አልከፈተችም። ያን ደግሞ ስምምነቱን አላከበረችም ማለት ነው። አግሪመንታችን እንደዚህ አይደለም በማለት ነው ትራምፕ የተናገሩት። የስትሬት ኦፍ ሆርሙዝን መቼም በደንብ ብዙ ቦታ ሰምታችኋል ብዬ አስባለሁ። የዓለማችን 20% የሚሆነው ነዳጅ በዛ በኩል ነው የሚያልፈው እና ያ ከተዘጋ በኋላ ጦርነቱ ከተጀመረ በኋላ የነዳጅ ዋጋ $100 ሲሸጥ እንደነበረ እናስታውሳለን። እና የስትሬት ኦፍ ሆርሙዝ መከፈትና አለመከፈት በዚህ የጦርነት መቀጠልና አለመቀጠል ላይ ትልቅ የሆነ ቦታ ስፍራ አለው እና አሜሪካ በዚህ ሰዓት ኢራን ይህን የስትሬት ኦፍ ሆርሙዝን ስላልከፈተች የተኩስ አቁም ስምምነቱን እያከበረች አይደለችም በማለት እየተናገረች ትገኛለች። ማክሰኞ ሌሊት 9 ሰዓት ላይ አሜሪካ በኢራን ላይ ጥቃት ልትፈጽም ነበር። ከባድ የተባለ ጥቃት ነበረ። ትራምፕም የኢራንን ሙሉ ሲቪላይዜሽን የሚያጠፋ ጥቃት ብለው የጠሩት ጥቃት ሊፈጸም ነበረ ማክሰኞ 9 ሰዓት። ግን ደግሞ ጧት ላይ ስንነሳ ከእንቅልፋችን የሰላም ስምምነት እንደተደረገና የስትሬት ኦፍ ሆርሙዝ ሊከፈት እንደሆነ ተነግሮን ነበረ። ማክሰኞ ሌሊት ተኝተን ጧት ስንነቃና በጣም የሚገርም ነገር በአንድ ቀን በጣም ብዙ ነገሮች ተቀይረው ነበር። ግን ዛሬ ደግሞ ይህን ነገር የሚቃረኑ ነገሮች እየተፈጠሩ ይገኛል። ለዚህም እንደ አንድ ምክንያት ተደርጎ የሚወሰደው እስራኤል ነች። እስራኤል በሊባኖስ የከፈተችው ጥቃት ሮብ ዕለት ነው። ከፍተኛ የሆነ ጥቃቷን በሊባኖስ ውስጥ እስራኤል የከፈተችው ተኩስ አቁም ስምምነቱ በተደረገ በመጀመሪያው ቀን ማለት ነው። ከባድ የተባለ ጥቃት ነበረ። በሮብ ዕለት ብቻ በአንድ ቀን ውስጥ ከ100 ምናምን በላይ የሚሆኑ ጥቃቶችን በቤይሩት ላይ ፈጽማለች። ከ100 በላይ ጥቃት በአንድ ቀን ውስጥ። ዛሬ በሚደረገው በኢራንና በአሜሪካ በሚደረገው ድርድር ላይ ኢራን አስቀድማ ለመደራደሪያ የሚሆኑ ነጥቦቿን አቅርባለች። ወደ 10 የሚሆኑ ነጥቦችን ነው ያቀረበችው። ከነዚህ መካከል ዋና ዋናዎቹን ልንገራችሁ። የመጀመሪያው ኢራን የስትሬት ኦፍ ሆርሙዝን እንድትቆጣጠር ነው ወደፊት መብቱ እንዲኖራት። ከዛ በተጨማሪ ደግሞ የኒውክሌር የማመንጨት መብቷ እንዲሰጣት ለሰላማዊ የሆኑ የኒውክሌር ለኢነርጂ የሆኑ ማለት ነው መብቷ እንዲፈቀድላት። ከዛ በኋላ ደግሞ የተጣሉባቸው ሙሉ ለሙሉ ሳንክሽኖች ማዕቀቦች በሙሉ እንዲነሳላት እና ደግሞ እስራኤል በሊባኖስ የምትፈጽመው በሂዝቦላ ላይ የምትፈጽመውን ጥቃት እንዲቆም የሚሉ የቅድሚያ ያስቀመጠቻቸው ነጥቦች ናቸው። እነዚህ ነጥቦች ዋና ዋናዎቹን የነገርኳችሁ እና ምን ታስባላችሁ? ይህ ድርድር ውጤት ያመጣል ብላችሁ ታስባላችሁ ወይስ ደግሞ መልሰው ወደ ጦርነት የሚገቡ ይመስላችኋል? እኔ ያለኝን ሀሳብ ነግሬያችኋለሁ። እናንተ ያላችሁን ሀሳብ በኮመንት ላይ ልትነግሩ ትችላላችሁ። ሰብስክራይብ ማድረጋችሁ እንዳትረሱ። በየቀኑ አዳዲስ የሆኑ ዜናዎችን ሰራላችኋለሁ።